ምን ልጄ እንደማታዋ ጀንበር አቆረብሽ? አይ እማዬ የማታዋ ጀንበርማ ጠዋት አምሮባት ትወጣለች። ግን ሐሳቤን የሚያስቀይረኝ ሰው እስካልተገኘ ድረስ ጤነኛ ሆኜ ወደ ማህበረሰቡ መቀላቀል አልፈልግም። ውጪልኝ ውጪ! ልጄ የአባትሽን ቃል ፈጽሚ፣ ፈጽሞ ከቃሉ እንዳትወጪ። ከወጣሽም የተረገምሽኝ። ዛሬ ነው ተሰቡና ጠጥተሃል ሳይሆን ጠጥተናል የሚባለው። ማን ፈራጅ አደረገሽ? እውነት ብለሃል። ፍርዱን ለፈጣሪ። በእንግዲህ ልጄ አድባር ትቀበልሽ። በሄድሽበት እንግዲህ ቅናሽ እናቴ። በእንግዲህ ምን ላድርግሽ እንግዲህ ፍጡር ከፈጣሪ በላይ አያወጣም። አንዳንድ ጥያቄዎች መልስ የላቸውም። መልክሽ እንዳበባ መካቱ ታውቆሻል፣ የቀየው ጎረምሳ አይኑን ጥሎብሻል። ምን ለማለት ፈልገሽ ነው? ማብራራት አይጠበቅብኝም፣ ገብቶሻል። ሁላችንም ጋር የቻል መንፈስ አለ። ነገር ግን ሆኖ መገኘት ከብዶናል። ያለ ምንም ማስረጃ መቀጠር ሲያንስሽ ጭራሽ እጅሽን ታረሻለሽ። ድሮም ያለ ትምህርት ማስረጃ ስቀጠር የሆነ ነገር ፈልገህ እንደሆነ ገምቼ ነበር። ይሄው ግምቴም ልክ ሆኖ አገኘሁት። ሂዳ ሐዘናችንን ደስታችንን ባለማጋራታችን ብዙዎች ራሳቸውን እያጡ ነው። ብጮ ፍርፋሪ ወረውልህ እኔ ነኝ። እሱን አሳያለሁ። ስለዚህ በደካማ ጎኑ እንገባለን። ከእንግዲህ ምንም አይነት ደብዳቤ እንደማልክላትና ብትልክም እንደማልመልስላት ነገርያት። እንዴት ሆኖ እንደሞትሽ ነበር የማውቀው። ፍቅርሽና ፍቅሬ በጋን ተጠንስሶ ሳንጠጣው ቀረን ሰባራ ፍስ እኔ እኮ አውቄዋለሁ። ፈረንጆች ሀበሻ ወንዶችን ይወዳሉ። ወደ ጥያቄው እንግባ። በጣም ነው ማፈቅርሽ። እኔም በጣም ነው ማፈቅር። ደስ ሲል ምዕራፍ 2 በድል ተጠናቀቀ።